መጾም እፈልጋለሁ ግን ሳልበላ ረጅም ሰዓት መቆየት አልችልም የሚል ነው። እንዴት ላስተካክል እሱን ውፍረትና ቦርጭ ለመቀነስ የሚል ሰላም ጓደኛዬ ከታች በጣም ደጋግማ እየጠየቀች ነበረ። ጓደኛሽ ናት? በዘመን ቤተሰብ ነው፣ ቤተሰብ የዚህ ቤት አባል። ኦኬ አይ ቲንክ ፋስት ለማድረግ ጥሩ መንገድ የሚሆነው ሎ ካርብ ላይ ስትሆኑ ኢዚ ያደርገዋል። ሎ ካርብ ላይ ምን ያስለምደዋል ሰውነታችሁን? በጣም ቀላል፣ በቃ ተነስታችሁ በፈለጋችሁ ሰዓት ፋስት ማድረግ ትችላላችሁ። ለምን? ሰውነት ፋት ለኢነርጂ መጠቀም ለምዶ ይቆያል። ፋት ለኢነርጂ ማለት አሁን ለምሳሌ ካርቦሃይድሬት ከሆነ ግሉኮስ ነው ኢነርጂ የሚጠቀመው ሰውነት የሚያውቀው ግሉኮስ ነው። እንጀራ የምትበሉ ከሆነ እንጀራ ከምትበሉበት ተነስታችሁ ባትበሉ በጣም ነው የሚረባው፣ አይቻልም፣ አትችሉም እንደዛ። ግን አሁን ለምሳሌ ዛሬ የሰራሁት ምግብ ከሆነ ምግባችሁ ኦር ደግሞ እኔ ማስተምረው አይነት ትምህርት ከሆነ ምግባችሁ ሰውነታችሁ ፋት ነው የሚጠቀመው ለኢነርጂ። ለምሳሌ የኔ ባዲ አሁን ኪቶን ባዲ ይባላል። አላዛር ኪቶን ባዲ ይባላል ሰውነቱ። ለምን? የሚጠቀመው ፋት ለኢነርጂ ስለሆነ። እነ አልሚ ጋር ስትመጡ ካርቦሃይድሬት ነው የሚበሉት እና የኛ ሰውነት ራን የሚያደርገው እንደ ተስላ መኪና ነው ማለት ነው። እናንተ ደግሞ ሃይብሪድ ኦኬ ቶዮታ በደንብ እናንተ እንዲገባችሁ ለማድረግ ያህል ነው እና እንደዛ ማለት ነው። ከዛ ተነስታችሁ ፋስት ብታረጉ ለሰውነታችሁ ቀላል ነው። ለምን? ፋት እየተጠቀመ ስለነበረ እናንተ ባትበሉ የራሳችሁን ፋት ይጠቀማል ማለት ነው። ለምን? አውቆታል ኦልሬዲ ማለት ነው። ሲምፕል ኤግዛምፕል አይደል? ቆራርጣችሁ ፖስት እንዳታረጉኝ ደግሞ ተስላ ነኝ ብላለሽ ብላችሁ ሰውነታችን ኬቶጀኒክ ዳይት ላይ ሲሆን አንደኛ የሚያደርገው የኢንሱሊን ሬዚስተንስን ይቀለብሳል ማለት ነው። ኢንሱሊን በጣም ሎ ይሆናል። ልክ ኬቶጀኒክ ዳይት ላይ ስትሆኑ ኢንሱሊን በቃ ሰላም ያገኛል ማለት ነው። ብዙ አይመረትም። ኢንሱሊን ብዙ አለመመረቱ ለጤናችን በጣም ከፍተኛ ቤኔፊት ነው ያለው እና ጾም ጋም ስትመጡ እንደዛ ነው። ልክ ሳትበሉ ስትቀሩ ኢንሱሊን በቃ ከቦታው አይነቃነቅም፣ አይመረትም ማለት ነው። ኬቶጀኒክ ዳይት ላይ ደግሞ ስትመጡ ወደ 70% ፋት ስለሆነ ኢንሱሊን አይጠይቅም እና ፕሮቲኑ 20% ሲሆኑ ቬጂቴብሎቹ ደግሞ 10% ሲሆኑ የኢንሱሊን መጠናችን በጣም ዝቅተኛ ይሆናል። ኮስቱ ማለት ነው ብዙ ዋጋ አያስከፍለውም ለሰውነታችን። እንደገና ደግሞ ፋት በርን ማድረግ እንጀምራለን። ኬቶጀኒክ ዳይት ላይ ስንሆን ኤክሰስ የሆነው ፋት መቃጠል ይጀምራል። ትርፍ የሆነ ፋት፣ አላስፈላጊ የሆነ የተቀመጠ ፋት ካለ ልክ ኬቶጀኒክ ዳይት ላይ ስንሆን ለኢነርጂ ፋት መጠቀም እንዲጀምር ስናስተምረው ሰውነታችንን ፋቱን ለኢነርጂ መጠቀም ይጀምራል ማለት ነው። ሌላ ደግሞ ወደ ጾሙ ጋር ደግሞ ስንመጣ እንዲሁ ምንም ካልበላን ሰውነታችን ሌላ የሚገባ ኢነርጂ ከሌለው ራሳችን ላይ ያለውን ፋት መጠቀም ይጀምራል። ዩሲ ስንጾምም ያንን ቤኔፊት ያደርጋል። ኬቶጀኒክ ዳይት ላይም ስንሆን ይሄንን ያደርጋል። ሌላው ኢንፍላሜሽን ይቆማል። ኬቶጀኒክ ዳይት ላይ ስንሆን ሰውነታችን ኢንፍላሜሽን እንዳይፈጠር ወይ ደግሞ ካለም እንዲቆም ያደርጋል። ብዙ ሰው የሚድነው ለምንድን ነው? አንቲ ኢንፍላማቶሪ የሆነ ዳይት ነው የምንመገበው ምግብ። ስንጾምም እንደዛው ነው። ምንም ካልበላም ምግብ ኢንፍላሜሽን ይቆማል። ሁለቱ በጣም እየተደጋገፉ ነው። ይሄኛው ምንድነው? ኬቶጀኒክ ዳይት ጋር ሳንራብ ነው እየበላን ምናምን ግን the same benefit እናገኛለን ማለት ነው። እዛ ጋር ግን ምንም ስለማንበላ ምናልባት ሳይድ ኢፌክቱ መራባችን በጣም ያው ዋጋ እየከፈልን ነው የምናደርገው። እዚህ ጋር ግን ኢንጆይ ያደረግን እየበላን the same time ቤኔፊት እናገኛለን ማለት ነው። ሌላው በጣም የሚገርማችሁ ብዙ ጊዜ አንቲኦክሲደንት ያለባቸው ምግቦች እየተባለ ይወራ የለም። አንቲኦክሲደንት ያለባቸው ምግቦች እንደ ብሉቤሪ ብሉ፣ ይሄ አንቲኦክሲደንት ነው፣ ይሄንን አርጉ ምናምን ይባላል። ነገር ግን ኬቶጀኒክ ዳይት ላይ ስንሆን ራሱ ይሄ ግሉታታይን የሚባለውን the power of antioxidant ራሱ ሰውነት አንቲኦክሲደንት ማምረት እንዲችል ያመቻችለታል። ኬቶጀኒክ ዳይት ሰውነት ራሱ ነው ፕሮዲዩስ የሚያደርገው።
ከዛ ካለፈ ነው እንግዲህ ያንን ሰፖርት የሚያደርጉ ምግቦችን ከውጭ የምናስገባው። ኪቶጀኒክ ዳይት ላይ ስንሆን ይሄንን አንቲኦክሲደንት ወይ ሰውነት ኦክሲዳይዝድ እንዲያደርገው የሚያደርገውን ነገር ማስወገድ እንዲችል ሴሎች ራሳቸውን ክሊን አፕ ማድረግ የሚችሉበትን ወይ ያመቻቻል ዳይቱ። ጾምም እሱን ያደርጋል። የጾም ደግሞ በእጥፍ ቤኔፊሻል የሚሆነው ከኪቶጀኒክ ዳይት ምንድን ነው? ቶፈጂ የሚባለው ነገር እንዲካሄድ ያደርጋል። ሰልፍ ኢዲንግ። አሁን ለምሳሌ ጉበትሽ ስክራች እየሆነ ካለ ወይ ካንሰር ሊሆን ያለ ሴል ካለ ራሱ ሰውነት በልቶ እንዲያስወግደው ጊዜ መፍቀድ፣ ጊዜ መስጠት ማለት ነው አይደለ? ይሄ በጣም ትልቅ ስራ ነው። የትኛው ሜዲኬሽን የማያደርገው ነው ይሄ። እና ሴሎች ራሱን በራሱ በልቶ ማስወገድ የሚችለው ጊዜ ስትሰጪው ነው። ከምግብ እረፍት ስትሰጪው፣ የሆነ የሚሰራው ነገር ከሌለ፣ የሚያጸዳው ነገር ከሌለ፣ ዳይጀስት የሚያደርገው ነገር ከሌለ እነዚህን ስራዎች ይሰራል። ልክ እንደ ምግብ ሪሳይክል እያደረገ ያስወግዳቸዋል። እና ፋስቲንግ ደግሞ ሞር ቤኔፊሻል ይሆናል ማለት ነው ከኪቶጀኒክ ዳይት። እና ሁል ጊዜ ግን ሳንበላ ስለማንኖር ምግብ ሳንበላ ሁል ጊዜ አንቀጥልም። እና ስለዚህ ስንበላ ደግሞ እንደዚህ ካርቦሃይድሬታቸው በጣም ሎ የሆኑ ምግቦችን ፕሮቫይድ ማድረግ እንደዚህ አይነት ችግር ሲገጥመን። ውፍረት ለመቀነስ ስላላችሁን ያንን ውፍረታችሁን ሰውነታችሁ ማግኘት እንዲችል የተቀመጠ የኢነርጂ ምንጭ ማለት እኮ ነው ውፍረት ማለት፣ ኤክሰስ የሆነ የኢነርጂ ምንጭ። ስለዚህ አፕታይታችሁ ነው እንጂ ስለሚርባችሁ ምናምን ነው እንጂ ሰውነት ኢነርጂ አጥቶ አይደለም። ያ የኢነርጂ ምንጭ ጊዜ ብትሰጡት ለኢነርጂ ይውላል። ሁልጊዜ የምጠቀመው ኤግዛምፕል አለ። አንድ ሰነፍ የሆነ ሰው ቤት ውስጥ ዝም ብሎ ጌም መጫወት ብቻ የሚፈልግ ልጅ ቢኖረን በቃ ኩክ እያደረግን ብናበላው የፈለገውን ነገር እዛው በተቀመጠበት ፕሮቫይድ ብናደርግለት ወጥቶ መስራት አይፈልግም። በፍጹም ስራ መስራት አይፈልግም። ምክንያቱም ይመቻል። ሰነፍ መሆን በጣም ቀላል ነው። አንድ ሰው እየሰራ ፕሮቫይድ ቢያደርገኝ ከተቀመጥኩበት አልነቃነቅም። ግን ወጥቶ እንዲሰራ ለማድረግ ምንድን ነው የምታደርጉት? የምታበሉትን ነገር ትከለክሉታላችሁ። የምትገዙለትን ነገር ትተዋላችሁ። ጌሙን ትውት አድርጎ ወጥቶ ሰርቶ በልቶ እንዲመጣ ወይ ራሱን እንዲችል የምትሰጡትን ነገር ነው የምታቆሙት። ሰውነታችንን በጣም ሰነፍ ነው። ኮንቲኒየስሊ ኢነርጂ ከሰጣችሁት ዝም ብሎ ያስቀምጣል እንጂ ቢሞት የተቀመጠውን ኢነርጂ አይጠቀምም። ግን አልሰጥም ብላችሁ የምትበሉበት ታይም በቀን አንድ ጊዜ ገደብ ብትሰጡት ራሱ ጋር ያለውን ኢነርጂ በቃ መጠቀም ይጀምራል፣ ሳይወድ በግዱ ማለት ነው። ከዛ የምትፈልጉት አይነት ሰው ነው የምትሆኑት። ባይዘዌይ በኤክሰርሳይዝ ክብደትን ለመቀነስ በጣም አስቸጋሪ ነው። በጣም ማንም ሰው የማይችልበት ምክንያት፣ ብዙ ሰው ጀምሮ የሚተውበት ምክንያት ይሄ ነው። ለምን? ቅድም እንደተናገርኩት የበላነውን ካሎሪ መልሰን ማውጣት አለብን። በኤክሰርሳይዝ ከሆነ ምናምነው 2000 ካሎሪ በቀን ሰውነታችን ይፈልጋል ብለን የምናስብ ከሆነ 2000 ካሎሪ ከበለጠች አንድም ካለፈች እኛ ላይ ነው የሚቀመጠው ማለት ነው። ስለዚህ እሷን በርን ማድረግ አለብን። የተረፈችውን ኢነርጂ ማቃጠል መቻል አለብን። እንደዚህ ግን ብንጠቀም አሁን በዛች ገበታ ላይ ካሎሪያቸው ምናምን መቁጠር አያስፈልግም። 24 ሰዓት አለ። በ4 ሰዓቷ አንዴ ቁጭ ብለን እንበላና በሚቀጥለው ቀን አሁንም በዛ ሰዓት ነው የምንበላው። ከዛ የቀሩትን 20 ሰዓት በሙሉ የራሳችሁን ሰውነት ነው የሚጠቀምላችሁ ማለት ነው። ይሄ በጣም አሪፍ ስትራቴጂ ነው።